ሰላም ቤተሰብ እንዴት ናችሁ? እኔ ፍጹም ክፍሌ እባላለሁ። ዛሬ ፕሬዘንት ማድረግላችሁ ስኮላስቲክ አፕቲቲዩድ ቴስት ወይም ኤስኤቲ ይሆናል ማለት ነው። እንደሚታወቀው ኤስኤቲ ወይም ስኮላስቲክ አፕቲቲዩድ ቴስት ለተለያዩ ለዩኒቨርሲቲ ኢንትራንስ ኤግዛም በሀገር አቀፍ ደረጃ የሚሰጥ ሲሆን ለተለያዩ ለስራ ጉዳዮች እና ለዩኒቨርሲቲ ግራጁዌት አድሚሽን ቴስት የሚሰጥ ነው። በተመሳሳይ ለተለያዩ ለስኮላርሺፕም የሚጠቅም የፈተና አይነት ነው ማለት ነው። እና ይሄ ስኮላስቲክ አፕቲቲዩድ ምናችን ሜዥር ያደርጋል የሚለውን ስንመለከት አወር ናቹራል ኤቢሊቲያችን አወር አፕቲቲዩዳችን ነው ሜዥር የሚያደርገው ማለት ነው። እና ምን ኮንተንቶችን ይዛል የሚለውን ስንመለከት ደግሞ ኤስኤቲ ስፕሊት የተደረገው በሶስት ሴክሽን ነው። የመጀመሪያው ሪዲንግ ኮምፕሬንሽን ወይም ቨርባል ሪዝኒንግ የሚባል ፓርት ነው። ይህንም በአጠቃላይ ቨርባል ሪዝኒንግ ብለን እናስቀምጠዋለን። ቨርባል ሪዝኒንግ ምን ይዛል የሚለውን ስንመለከት እና አናሎጂ፣ ቮካብላሪ፣ ፓሴጅ እና የተለያዩ ግራማር ነክ የሆኑ ኩዌሽኖችን የሚይዝ ይሆናል ማለት ነው። ቀጥሎ ማስ ሴክሽን ነው። ማስ ሴክሽን ምን ይዛል የሚለውን እንጠየቅ። ያው የተለያዩ ማስ ኮንሴፕቶችን በተለያዩ ጊዜያት የተማርናቸው በድሮ ሃይ ስኩል ላይ ኤሌመንታሪ ደረጃ ላይ የተማርናቸውን የማስ ኮንሴፕቶችን ነው የሚጠይቀው። በተለይ እዚህ ጋር ምንድነው ያሉት ቢባል ያው በተለይ ሲኩዌንስ ኤንድ ሲሪስ እንዲሁም ፕሮፖርሽን ወይም ፕሮባቢሊቲም አለ፣ እንዲሁም ሬሽዮ አለ፣ ፐርሰንቴጅ ይኖራል ኤክስትራ እና ስኮላስቲክ አፕቲቲዩድ ማስ ሴክሽኑ በነዚህ ቤዝ ያደረገ ይሆናል ማለት ነው። ቀጥሎ ያለው አናሊቲካል ነው። አናሊሲስ ነው። ሲናሪዮ ይሰጠናል። በተሰጠን ሲናሪዮ አናሊሲስ መስራት ወይም አናላይዝ ማድረግ ነው። ያው ቅድም እንዳልኳችሁ ማስ ሴክሽን ምን ቴስት ያደርጋል የሚለውን እዚህ ጋር አስቀምጠናል። ያም ነምበርና ኦፕሬሽንስ፣ አልጂብራ ፈንክሽን፣ ጂኦሜትሪ፣ ሜጀርመንት፣ ዳታ አናሊሲስ፣ ስታቲክስ፣ ፕሮባቢሊቲ። ኤስኤቲ ቨርባል ሴክሽን ነው ናስ ኤቪደንስ ቤዝድ ሪዲንግ ራይቲንግ ሴክሽን ማለት ነው። አሰስ ቴስት ቴከርስ ኤቢሊቲ ቱ ሪድ አንደርስታንድ ራይት ኤንድ ፓሴጅ አስ ዌል አስ ዴር ኮማንድ ኦፍ ቮካብላሪ ግራመር። ኦኬ እነዚህ ሴክሽኖቹ ለምሳሌ አሁን አናሎጂ የሚባል አንድ ከቨርባል ሪዝኒንግ ፓርት የሆነ ኮንተንት ነው። አናሎጂ ዊል ቴስት ዩር ስኪል ኢን ሜኪንግ ኮምፓሪዥን። በአጠቃላይ ሞስትሊ ኤግዛም ላይ የምንጠየቀው የተለመደ የተለያዩ ፔር ኦፍ ወርዶችን ኮምፔር ማድረግ ነው ማለት ነው። ወርዶቹ ሃው ሪሌት ያደርጋሉ ወይም እንዴት ነው ሪሌሽንሺፓቸው ምን ይመስላል። ለምሳሌ ምን ከምጋ ነው፣ ኦፖዚት ነው ወይም ሲሚላር ነው ወይስ ሌላ ፓርት ሆል ነው የሚባለውን እንመለከታለን። ያንን ኮምፔር አድርገን ነው ወደ ትክክለኛ ዲሲሽን ላይ መድረስ የምንችለው ማለት ነው። ታይፕስ ኦፍ አናሎጂ ቤዚካሊ እነዚህ ናቸው። እነሱም ፓርት ቱ ኦል፣ ኬዝ ቱ ኢፌክት፣ ሶርስ ቱ ፕሮዳክት፣ ሰብጀክት ቱ ፐርፐዝ፣ ካራክተሪስቲክ፣ ጀነራል ቱ ስፔሲፊክ፣ ዩዘር ቱ ቱል፣ ሲኩዌንስ አናሎጂ እንዲሁም አንቲኖም ሲኖኒም አናሎጂ ይኖራሉ ማለት ነው። እያንዳንዳቸውን እዚህ ጋር እንመልከታቸው። ፓርት ቱ ኦል አናሎጂ used to help you understand how to part of something related to the whole። አንድ ነገር ፓርቱ ከሆሉ ጋር how relate ያደርጋል የሚለው the hand is to the body as petal is to flower። ስለዚህ አንድ ቦዲ ሰብ ፓርት ነው ወይም ፓርት ነው። ቦዲ ደግሞ ምንድነው ሆሉ ማለት ነው። ሌላ ደግሞ ፔታል ደግሞ ሰብ ነው ወይም ፓርት ነው። ፍሎር ኢዝ ሆል ነው ማለት ነው። ያው ፍሎር ውስጥ የሚገኝ ፔታል ፓርት ነች ማለት ነው። ፓርት ኦፍ ፍሎር። ዲስ አናሎጂ ኮንቴን ወርድ ዳት ኢዝ ኬዝ ኦር ሶርስ ኦፍ አክሽን ኦር ኮንዲሽን። ኤርትኩዌክ ምንድነው? ሱናሚ፣ ካቪቲ፣ ቱዝ ኤክ ማለት እዚህ ምንድናቸው? ኬዝ ኤንድ ኢፌክት አናሎጂ ነው ማለት ነው። ያ ደግሞ ሶርስ ቱ ፕሮዳክት የሚባለው ዲስ ታይፕ ኦፍ አናሎጂ ኢን ዊች ዘ ፈርስት ወርድ ኮንቴን ዘ ሶርስ ኦር ፐርሰን ፕሌስ ኦር ቲንግስ ፍሮም ዊች ሳምቲንግ ካምስ። ዘ ፕሮዳክት ኢዝ ሰብስታንስ ኦር ኦብጀክት ዳት ኢዝ ማኑፋክቸርድ ኦር ክሪኤትድ ማለት ነው። ፍሮም ዋት ዘ ሶርስ ማለት ነው። ፕሮዳክቱ ከማን ይፈጠር? ከሶርሱ ክሪኤት ይደረጋል ወይም ማኑፋክቸር ይደረጋል። ለምሳሌ ፔፐር ሪሌትድ ዊዝ ፐልፕ ብንል ፐልፑ ምንድነው? ሶርስ ነው። ፔፐሩ ምንድነው? ፕሮዳክት ይሆናል ማለት ነው። ሶርስ ቱ ፕሮዳክት። አን ኦብጀክት ፈንክሽን አናሎጂ ኢዝ ኦብጀክት ኢትስ ስፔሲፊክ ፐርፐዝ። ሉክ አት ዲስ ኤግዛምፕል ፔንስል ራይቲንግ። ፔንስል ኢዝ ፎር ራይቲንግ ኤንድ እዚህ ምንድናቸው ማለት ነው? ፈንክሽን አናሎጂ ይሆናል ማለት ነው። ካራክተሪስቲክ አናሎጂ የሚባለው ደግሞ those are analogies that checks for understanding about characteristic that forms relationship between two words
ስለዚህ ካራክተሪስቲክ ነው አንደርስታንድ ማድረግ የሚጠበቅብን ካራክተሪስቲክ ነው ማለት ነው። ጀነራል ቱ ስፔሲፊክ አናሎጂ የሚባለው ዲስ ኔክስት ታይፕ ኦፍ አናሎጂ ኢዝ ሲሚላር ቱ ዘ ፕሪቪየስ ዋን። ጀነራል ቱ ስፔሲፊክ አናሎጂ ኮምፔር ኦቨር ኦል ዋይድ ስፕሬድ አይዲያ ዘ ጀነራል ወርድ ፕሪሳይዝ ቲንግስ ዊች ኢዝ ስፔሲፊክ ወርድ ማለት ነው። ጀነራል ወርድ እና ስፔሲፊክ ከትልቁ ወደ ትንሹ መሄድ ማለት ነው። ጀነራል ቱ ስፔሲፊክ እሱ ነው አናሎጂ ምንለው ማለት ነው። ሌላ ደግሞ ዩዘር ቱ ቱል አናሎጂ the user is a person who employ the tool which is being used. Here is an example. dentist drill ይጠቀማል። ዶክተር ደግሞ ምን ይጠቀማል? ስክራፕል ይጠቀማል ማለት ነው። ስለዚህ dentist is user and drill is tool። በተመሳሳይ ዶክተር ስክራፕል ዶክተር ፐርሰን ነው ወይም ዩዘር ነው። ስክራፕል is tool ነው። ሲኩዌንስ አናሎጂ ምንድነው አይደንቲፋይ የሚያደርገው? Sequence analogy identifies the arrangement of two or more things in successive order ማለት ነው። successive order. Okay. The successive order of those of two or more things chronological sequence በchronological sequence የሚያስቀምጥልን የአናሎጂ ታይፕ ምን ይባላል? sequence analogy ይባላል። sequence analogy may compare objects, events or action ማለት ነው። ኢቨንቶችን ኮምፔር ሊያደርግ ይችላል፣ አክሽን ኮምፔር ሊያደርግ ይችላል ማለት ነው። እሺ አናሎጂ ኩዌሽኖች እንዴት ነው ሶልቭ የምናደርገው የሚለውን ስንመለከት ቢያንስ እነዚህ ሶስት ስትራቴጂዎችን መከተል መቻል ይኖርብናል። የመጀመሪያው ሪድ ዘ ኩዌሽን ካርፉሊ። ኩዌሽኑን የተሰጠን ኩዌሽን ወይም ፔር ኦፍ ወርድስን የተለያዩ ፔር ኦፍ ወርዶችን ካርፉሊ ሪድ ማድረግ መቻል ይኖርብናል። ሁለተኛ ደግሞ አንደርስታንድ ዘ ሪሌሽንሺፓቸው ምን ይመስላል የሚለውን አንደርስታንድ ማድረግ መቻል ይኖርብናል። እንዲሁም ደግሞ go through the answer choice and break them down and eliminate choices። ያ ማለት ወደ ዲሲሽን መሄድ ነው ማለት ነው። ወደ ዲሲሽን ስንሄድ ምን ማድረግ አለብን? ያው ይሄ የማይሆነው ኤሊሚኔሽን ሜተድ መጠቀም አለብን ማለት ነው። መሆን የማይችለውን የቀነስን ማለት። ስለ አናሎጂ ትንሽም ቢሆን ፕሬዘንቴሽኑ ያን ይመስላል።